ሰላም ተማሪዎች እንኳን ደህና መጣችሁ። በዚህኛው ቪዲዮአችን ደግሞ የ12ኛ ክፍል ማቴማቲክስ ቻፕተር 2 ማለትም ኢንትሮዳክሽን ቱ ካልኩለስ የምናይ ይሆናል ማለት ነው። ስለዚህ ማንኛውንም ቻፕተር ማንኛውንም ትምህርት ስንጀምር ምንድነው ብለናል? መጀመሪያ ኦብጀክቲቮቻችንና ታርጌቶቻችንን እናስቀምጠናል ብለናል። ስለዚህ ይሄንን ቻፕተር ተምረን ስንወጣ ቢያንስ እነዚህን እዚህ ጋር የዘረዘርናቸውን ማወቅ ግዴታችን ነው ማለት ነው። ቢያንስ ማለት ስለዚህ መጀመሪያ ምን ማወቅ አለብን ስንል ምን ማወቅ አለብን ካለን ስለ ሬት ኦፍ ቼንጅ አንደርስታንዲንግ ሊኖረን ይገባል። ምክንያቱም ካልኩለስ ከምናጠናበት ካልኩለስ ከሚያጠናው ዘርፍ ውስጥ አንደኛውና ትልቁ ፖርሽናችን ምንድነው? ሬት ኦፍ ቼንጆቻችንን እንዴት ካልኩሌት እንደምናደርግ ነው። እዛ ላይ ደግሞ ተመስርተን ዴሪቬቲቮቻችንን ስለ ዴሪቬቲቮቻችንን እንዴት ማግኘት እንደምንችል የተለያዩ ሜተዶች የተለያዩ አፕሮቾች አሉን። እነሱን በመጠቀም ደግሞ ዴሪቬቲቮቻችንን እንዴት ካልኩሌት እንደምናደርግ የምናይ ይሆናል። ማግኘት ብቻ አይደለም ምን ማድረግ አለብን? ኢንተርፕሬት ማድረግ አለብን። ምን አይነት ትርጉም እየሰጡ ነው? ምንድነው ሚኒንጋቸው? ካልኩሌት የምናደርገውስ ለምንድነው የሚለውን ነገር ምን ማድረግ አለብን? ማስረዳት መቻል አለብን ማለት ነው። ከዛ በኋላ የተለያዩ አፕሊኬሽኖች አሉ። ቢዝነስ ላይ፣ ኢኮኖሚክስ ላይ፣ ፊዚክስ ላይ የሌሉበት ቦታ የለም። እንደ ስፔሻሊ ካልኩለስ በጣም ማቴማቲክስ ላይ ካሉ ትልቅ ፓርት የማቴማቲክስ ፓርት አንዱ ካልኩለስ ነው። ስለዚህ የነዚህን አፕሊኬሽኖቻቸውንም የምናይበት ይሆናል። ሌላኛው ደግሞ የካልኩለስ ትልቁ ፓርት ምንድነው? ኢንተግራል ካልኩለስ ነው። ስለዚህ ኢንተግራል ካልኩለስ ላይም ያሉትን ኮንሰፕቶች በደንብ አንደርስታንድ አድርጋችሁ ምን ማለት አለባችሁ መሄድ አለባችሁ ማለት ነው። ስለዚህ ምን ታደርጋላችሁ? መጨረሻ ቻፕተሩን ስትጨርሱ ማለት ነው ራሳችሁ መለስ ስትሉና ይሄንን ታርጌቶቼን መትቻለሁ ወይም አልመታሁም የሚለውን ነገር መታችሁ ራሳችሁ ምን ታደርጋላችሁ? ትፈትሻላችሁ ማለት ነው። ልክ ስንጀምር ካልኩለስ ምንድነው ካለን ካልኩለስ ማለት አንድ የማትስ ትልቅ ፖርሽን ነው። ማቴማቲክስ ላይ ብራንች ይሰጣቸዋል አይደለም? እንደ ሌሎች ዲፓርትመንት ውስጥ ማትስ ላይም ካልኩለስ የሚባለው አንድ ትልቅ ዲፓርትመንት ነው። አንድ ትልቅ ፖርሽን ነው ማለት ይችላልላችሁ ማለት ነው። ምንድነው የሚያጠናው ካለን ስለ ቼንጅ ያጠናል፣ ስለ ሞሽን ያጠናል ማለት ነው። ስለ ስፔሻሊ ደግሞ ስለ ቼንጅኛ ደግሞ ሞር ፎከስ እንሰጠዋለን ማለት ነው። ካልኩለስን በሁለት ትልቅ ፖርሽን እኛ መከፋፈል እንችላለን። ስለ ዴሪቬቲቭ እንለዋለን፣ ስለ ዴሪቬቲቭ ወይም ስለ ዲፈረንሻል የሚያጠናና ስለ ኢንተግራል የሚያጠና ነው። እኛ ቀስ በቀስ እያለን እናጠናለን። ዋናው ግን ምንድነው? ካልኩለስ ማለት ትልቅ የማቴማቲክስ ክፍል ነው። ይሄ ማቴማቲክስ ክፍል ደግሞ ምንድነው የሚያጠናው ካለን ስለ ቼንጅ ያጠናል፣ ስለ ሞሽን ያጠናል፣ እንዴት ሊሚቶችን እንዴት ፋንክሽኖችን እንደምንሰራ የሚያሳየን ትልቅ የማቴማቲክስ ኮንሰፕት ነው ማለት ነው። እዛ ውስጥ ደግሞ የመጀመሪያ የምናገኘው እናገኛለን ስለ ዴሪቬቲቭ እናገኛለን። ስለ ምንድነው ብለናል? በሁለት ፖርሽኖች እንከፍለዋለን ብለናል። ስለ በዴሪቬቲቭ የሚያጠና አንድ ፖርሽን አለ፣ ስለ ኢንተግራል ደግሞ የሚያጠናን ወይም ምንድነው ስለ አኪሙሌሽን ወይም አንድ ላይ መደመር ማለት ነው። ኢንተግራል ማለት አኪሙሌሽን እሱን የሚያጠና አንድ ፖርሽን አለ። የመጀመሪያው ፖርሽናችን ዴሪቬቲቭ ነው። ዴሪቬቲቭ ምንድነው ከተባለ it is a slope of a tangent ነው። a slope of a tangent to the curve tangent to the curve እችኛዋን እንዳትረሷት tangent to the curve ነው at the ሴም ፖይንት ላይ ምን የሚያደርገው የሚነካውን ያንን ታንጀንት ስሎፕ የሚፈልግልን ኮንሰፕት ምን ይባላል? ዴሪቬቲቭ ይባላል። ይሄንን ዴሪቬቲቭ ደግሞ ፋውንድ የምናደርግበት ፕሮሰስ ይሄንን ለማግኘት የምንጠቀምበት ፕሮሰስ ምን ይባላል? ዲፈረንሺዬሽን እንለዋለን። ስለዚህ ዴሪቬቲቮቻችንን ለማግኘት የምንጠቀመው ፕሮሰስ ምን ይባላል? ዲፈረንሺዬሽን እንለዋለን ማለት ነው። So this process is ምንድነው? It is the central to the branch of mathematics called ዲፈረንሻል ካልኩለስ አልተባለችም። በሁለት ትልቅ ፖርሽን ወይም ብራንች እንከፍለዋለን ካልኩለስም ብለናል አይደል? ምን ስለ ዴሪቬቲቭ የሚያጠናው ምን እንለዋለን? ዲፈረንሻል ካልኩለስ። ዲፈረንሻል ካልኩለስ ላይ ይሄንን ዲፈረንሺዬሽን ፕሮሰስን አንደርስታንድ ማድረግ በጣም ምንድነው ኢምፖርታንት ነው። ምን አለ? ኢት ኢዝ ሴንትራል ነው፣ ግዴታ አስፈላጊ ዋና ነው፣ ምሰሶ ነው ማለት። ስለዚህ ዲፈረንሺዬሽናችንን አንደርስታንድ አደረግን ማለት ዲፈረንሻል ካልኩለስን ምን ማድረግ ነው? ኦልሞስት አንደርስታንድ ሙሉ ለሙሉ አንደርስታንድ ማድረግ ነው። ሙሉ ለሙሉ አንደርስታንድ ታደርጋላችሁ ማለት አይደለም። ከዛ በኋላም ሌላ የሚጨመሩ ትልልቅ ፖርሽኖች አሉ። እነዛንም አንደርስታንድ ማድረግ ስለሚጠበቅብን፣ ነገር ግን ዲፈረንሻል ካልኩለስን አንደርስታንድ ለማድረግ ግዴታ ቤዛችን ወይም ፋውንዴሽናችን ምንድነው? ዲፈረንሺዬሽንን ማወቅ ነው ማለት ነው። ሌላ ደግሞ ካልኩለስ ለምንድን ነው የምንጠቀመው ካልን ካልኩለስ አሁንም የማይገባበት የማቴማቲክስ ኮንሰፕት ሆኖ የትም በቃ የማይገቡበት ቦታ የለም። ስለዚህ የሆነ ማቴማቲክስ ኮንሰፕት ተሰጥቷችሁ ኢምፖርታንሱ ምንድነው ብትባሉ ኦልሞስት ሁሉም ቦታ ላይ ምን ይላል? ይገባል። ስለምናጠናለን ብለናል። ካልኩለሶች ስለ ቼንጅ ብዙ ጊዜ እናወራለን ብለናል አይደል? ቼንጅ በሚኖርበት ጊዜ ከቼንጅ በተጨማሪ ደግሞ ስለ ሞሽኖች እናወራለን፣ ስለ እንቅስቃሴዎች እናወራለን። ስለዚህ እነዚህን በመናወራበት ጊዜ ሞሽን በመናወራበት ጊዜ ፊዚክስ እና ኢንጂነሪንግ ማይጠፉ ነገር ነው።
ቼንጅ በምናወራበት ጊዜ ኢኮኖሚክስ አለ፣ ባዮሎጂ ላይ አለ። እነዚህ በቃ ኦልሞስት የማይገቡበት ዲፓርትመንት ላይ ያሉ ማቴማቲክስ ኮንሰፕት ሆኖ ማይገቡበት ወይም አፕላይ ማናረግባቸው የትኛውም ቦታ የለም ማለት ነው። ስለዚህ በሄድንበት ሁሉ ምን ማድረግ እንችላለን? አፕሊኬሽኖቻቸውን ማየት እንችላለን ማለት ነው። ከዛ ውስጥ ደግሞ ምን ይጠቅመናል አለ ፕሪዲክቲንግ ትሬንድስ አይደለም፣ ትሬንዶችን ፕሬዲክት ለማድረግ ስፔሻሊ ኢኮኖሚክ በምናጠናበት ጊዜ ነገሮችን መላምት መስጠት ያስፈልገናል። መላምት የምንሰጠው ደግሞ ምን ተጠቅመን ነው? ማቴማቲካል ኮንሰፕቶች። ከዛ ኮንሰፕቶች ውስጥ አንዱ ምንድነው? ካልኩለስ ነው ማለት ነው። ሌላ ደግሞ ኦፕቲማይዜሽን በምንሰራበት ጊዜ ማለትም ማክሲመም እና ሚኒመም ቫልዩዎችን አንደርስታንድ ለማግኘት በምንጥርበት ጊዜ ምን እንጠቀማለን? ካልኩለሶቻችንን እንጠቀማለን ማለት። ሌላ ደግሞ ሪል ወርልድ ፕሮብሌሞችን ኦልሞስት ምንን የሚያጠቃልሉ ማለት ነው ቼንጅ ስፔሻሊ ቼንጅ በሚኖርበት ጊዜ ብዙ ጊዜ ምን እንጠቀማለን? ይሄን የዲፈረንሻል ካልኩለስን ምን እንጠቀማለን? ፕሪንሲፕል እና ኮንሰፕቶችን የምንጠቀም ይሆናል ማለት ነው። እሺ ዳይቭ እናርግና ወደ ዴሪቬቲቭ አንድ ፎከሳችንን እንስጥና ዴሪቬቲቭ ስንል ምንድነው ስንል ኢዝ ምንድነው? ኤ ሜዠር ኦፍ ሬት ኦፍ ቼንጅ ነው። ማለትም ለውጥን የምንለካበት ምንድነው? ሜዠርመንት ነው። በቃ ሜዠርመንት ነው። ዴሪቬቲቭ ኦፍ ዋን ኳንቲቲ አንድ ስፔሲፊክ ኳንቲቲ ዊዝ ሪስፔክት ቱ አናዘር። አይታችኋል? አንድ ኳንቲቲ በሌላ ማለት ነው ዊዝ ሪስፔክት ቱ አናዘር ኳንቲቲ ምን ያደርግልናል? ሪፕሬዘንት ያደርጋል። ምናችንን? ሬት ኦፍ ቼንጅ ምን ያህል እየተለወጠ ነው ይሄ ኮምፔር ቱ ከዛ ማለት ነው ኢን ሪሌሽን ቱ ወይም ዊዝ ሪስፔክት ቱ አናዘር ማለት። ስለዚህ ይሄን ነገር ደግሞ ዲፋይን የሚያደርግልን ሬት ኦፍ ቼንጅ ማለት ምንድነው? ቼንጅ ኢን ዋይ ማይነስ ዋይ ኤክስ ማለት እንችላለን አይደለም? ሶሪ ቼንጅ ኢን ዋይ ዊዝ ሪስፔክት ቱ ቼንጅ ኢን ኤክስ ማለት ነው አይደለም? የዋይን ለውጥ በምን ዲፔንዲንግ ኦን ዊዝ ሪስፔክት ቱ ኤክስ ነው። ይሄን ነገር ነው እያልን ያለው አይደለም? ዴሪቬቲቭ። ስለዚህ ለዛ ነው ምን እየተባለ ያለው ኢት ኢዝ ዘ ስሎፕ ኦፍ ኤ ታንጀንት የተባለው ስሎፕ የተባለው ለዛ ነው። የታንጀንታችን ስሎፕ ነው የተባለው ለዛ ነው። ምክንያቱም ሬት ኦፍ ቼንጅ ኦፍ ዋን ኳንቲቲ ዊዝ ሪስፔክት ቱ አናዘር ስለሆነ ማለት። ስለዚህ ዴሪቬቲቭን ስናይ ኢት ኢዝ ኤ ሜዠር ኦፍ ሬት ኦፍ ቼንጅ። ሬት ኦፍ ቼንጅን ለውጥን የምንለካበት አንድ ሜዠርመንት ነው፣ ማቴማቲካል ሜዠርመንት ነው እንላለን። ሬት ኦፍ ቼንጅን እንዴት ነው ዲፋይን የምናደርገው ከተባለ ሁለት አይነት ሬት ኦፍ ቼንጅን ዲፋይን ማድረግ እንችላለን። አቬሬጅ ማለትም ትልቅ ቦታ ሄደን ብዙ ሰዓቶችን ፈጅተን የምናየው ቼንጅ ነው። ሁለተኛ ደግሞ ኢንስታንቴኒየስ ሬት ኦፍ ቼንጅ። ኢንስታንቴኒየስ ሬት ኦፍ ቼንጅ ስንል በጣም ኩዊክ የሆነ ቼንጅ ማለት ነው። ማለትም እኛ ልናየው የማንችለው ማለት ነው። ቤዚክሊ ምንድነው ከዜሮ ተነስቶ 0.00000 እያለ እስከ 1 0. በጣም ብዙ ዜሮችን ከሄደ በኋላ በአንድ ማለት ምንም ይሄን ያህል የተንቀሳቀሰ እንኳን የማይመስል ማለት ነው። ለዛ ነው ኢንስታንታኒየስ የተባለው ቶሎ በጣም ቬሪ ኩዊክ የሆነ ቼንጅ በሚመጣበት ጊዜ ካልኩሌት የምናደርግባቸው ሁለት አፕሮቾች አሉ። የመጀመሪያው ለአቨሬጅ ሬት ኦፍ ቼንጃችን ይሄን እንጠቀማለን። ኢኒሻላችንን አይደለም የፋይናል ማይነስ ኢኒሻል ለዋይ ኦቨርም ለኤክሳችንም ደግሞ ፋይናል ኦቨር ኢኒሻል ማለት ነው። እንደዚህ አድርገን ካልኩሌት እናደርጋለን። ለኢንስታንቴኒየስ ደግሞ ምን እንጠቀማለን? ሊሚትን እንጠቀማለን። ሊሚት ኦፍ የኤፍ ኦፍ ኤክሳችን ማለት ነው አስ ኤች ምን ነው ኤቻችን ወደ ምን አፕሮች እያደረገ ወደ ዜሮ አፕሮች በሚያደርግበት ጊዜ ማለት። ስለዚህ ይሄንን እንጠቀማለን ማለት ነው። ምክንያቱም እዚህ ጋር ምንድነው ኦልሞስት ኖ ዲፈረንስ እያለ ነው፣ ምንም አይነት ለውጥ የለም እያለ ነው። ቤዛችን ላይ ምንም አይነት ለውጥ እንደሌለ ነው እየታሰበ ያለው። ኢንስታንታኒየስ የተባለው ለዛ ነው። ምንም አይነት ኦልሞስት በእኛ ኮንሲደር የምናደርገው ለውጥ የለም። ነገር ግን በጣም ስሞል ቬሪ ስሞል የሆነ ቼንጅ ነው። ኦልሞስት ኔግሊጂብል ነው ማለትም ኮንሲደር ማድረግ አንችልም። ኤችን መቀየራችን ለውጥ አይመጣም እያለ ነው። ኢንስታንታኒየስ ማለት ያ ነው። በጣም ቬሪ ኩዊክ የሆነ ቼንጅ በሚመጣበት ጊዜ ምን እንጠቀማለን? ሊሚቴሽንን አፕላይ እናደርጋለን ማለት ነው። እስቲ ተመልከቱ ኤግዛምፕላችን ምን ይላል? the accompanying figure the graph of a function f of x የf of x ን ግራፍ ያሳየናል አይደለም? find the average rate of change average rate of change ነው አይደለም? average rate of change እንዴት ነው የምንፈልገው ከተባለ f of b minus f of a over b minus a ብለን ብዙ ታይማችንን ወስደን ወይም ብዙ ቫልዩዎቻችንን ኮንሲደር አድርገን የምናሳየው ለውጥ ነው of the function f of x over the interval of ከ0 እስከ 9 ከ0 እስከ 9 ያለውን ቼንጅ እዩ ነው። ከ0 ኤክሳችን ከ0 እስከ 9 በሚሄድበት ጊዜ ያለውን ለውጥ ምን አድርጉ ተመልከቱ። ዜሮአችን ማለት እዚህ ጋር። ስለዚህ ምንድነው የሚሆነው? f of ፋይናላችን ማናት 9 ማይነስ f of 0 አይደለም ኢኒሻላችን 0 ስለሆነ ዲቫይድድ ባይ ፋይናላችን ማን ነው?
ፋይናላችን ማን ነው? 9 9 ማይነስ ምን 0። ስለዚህ ሰብስቲዩት አድርጉ። f ኦፍ 9 ማለት ምንድነው? እዚህ ጋር ነው ያለው አይደል? በ2 እና በ4 መካከል ነው ያለው። በ2 እና በ4 መካከል ያለው 3 አይደል? 3 ማይነስ f ኦፍ 0አችን ደግሞ ስንት ናት? ኔጌቲቭ 7 በኔጌቲቭ 6 እና በኔጌቲቭ 8 ኔጌቲቭ 7 ኦቨር ስንት ነው? ኦቨር 9። ስለዚህ ምን ይሆናል? 3 + 7 ኦቨር 9 ኢኳልስ ቱ 10 ኦቨር 9። ስለዚህ አቨሬጅ ሬት ኦፍ ቼንጃችን ምንድነው የሚሆነው? 10 ኦቨር 9 ማለት ነው። ስለዚህ እንደዚህ ያደረገ ይለወጣል እያለ ነው ማ ግራፋችን with respect to ማ x with respect to ምንድነው? x ነው። እዚህ ጋር ያገኘነው x አችን ነው አይደል? ቫሪያብላችን ምንድነው? x አችን with respect to x y አችን እንደዚህ ያደረገ ነው እየተለወጠ ያለው ማለት ነው። ሬት ኦፍ ቼንጃችን የተለያየ እንትን አላቸው አይደለም? ሬት ኦፍ ቼንጅ ፖዚቲቭ ይሁን ኔጌቲቭ ይሁን ዜሮ ሬት ኦፍ ቼንጅ ብለን መከፋፈል ፕሮፐርቲ ካራክተሪስቲክስ ማውጣት እንችላለን። ፖዚቲቭ ሬት ኦፍ ቼንጅ ስንል ምን እያለ ነው? ኤክሳችን ኢንክሪዝ ባደረገው ቁጥር ዋያችንን ምን ያደርጋል? ወይም ኤፍ ኦፍ ኤክሳችንን ምን ያደርጋል? ኢንክሪዝ ያደርጋል ማለት ነው። ማለትም ኢኒሻል ኢዝ ምንድነው? ፋይናል ኢዝ ለዛን ኢኒሻላችን ከማን ያንሳል? ከፋይናላችን ያንሳል ማለት ነው። ኢኒሻላችን ከፋይናላችን ምን ይላል? ያንሳል። ወይም ኤክስ ኢንክሪዝ ባደረገ ቁጥር ፋንክሽናችንም ዋያችንን ምን እያለ ይሄዳል? ኢንክሪዝ እያደረገ በዛ ኬት ምን እንላለን? ፖዚቲቭ ሬት ኦፍ ቼንጅ ብለን የምናየው ይሆናል። ነገር ግን ዲክሪዚንግ በሚሆንበት ጊዜ ማለትም ኢኒሻላችን ከፋይናላችን በሚበልጥበት ጊዜ ምን አይነት ቼንጅ እንላለን? ኔጌቲቭ ሬት ኦፍ ቼንጅ። አሁንም ተመልከቱ ምን በሚሆንበት ጊዜ ኤክሳችን ምን እያለ ነው? ኮንቲኒዩስሊ ኢንክሪዝ እያደረገ ነው ያለው። ኤክሳችን ምን እያደረገ ነው? ፖዚቲቭ ሞር ፖዚቲቭ ወይም ኢንክሪዝ እያደረገ ነው ሁሉ ጊዜ ማለት ነው። ኤክሳችን እየጨመረ ነገር ግን ዋያችን የሚቀንስ ከሆነ ምን ይሆናል? ኔጌቲቭ ሬት ኦፍ ቼንጅ እንለዋለን። የመጨረሻው ታይፕስ ኦፍ ሬት ኦፍ ቼንጅ ደግሞ ምን ይሆናል? ዜሮ ሬት ኦፍ ቼንጅ ማለትም ምንም አይነት ለውጥ ከሌለ ኤክስ ጨመረ ቀነሰም ተመሳሳይ ከሆነ ዋይ ቫልዩአችን ምንድነው? ተመሳሳይ ከሆነ ኤፍ ኦፍ ኤክሳችን ምንድነው? ኮንስታንት ቁጥር ከሆነ ኮንስታንት ቫልዩ ከሆነ ምንድነው? ዜሮ ሬት ኦፍ ቼንጅ ማለትም ዋይ ኢት ኢዝ ኢንዲፔንደንት ኦፍ ኤክስ ማለት ዋያችን ምንድነው? ኢንዲፔንደንት ኦፍ ኤክስ ነው ማለትም ኤክስ ላይ ምን አይደለም? ዲፔንደንት አይደለም ማለት ነው። እንደዚህ ያለን ካራክተሪስቲክሶቻችንን ከሬት ኦፍ ቼንጅ ምን ማድረግ እንችላለን? ማውጣት የምንችል ይሆናል ማለት ነው። ተመልከቱ ሌላ ምንድነው? ግራፊካል ሚኒንግ ኦፍ ዴሪቬሽን። አሁን እስካሁን ምንድነው ብለናል? ዴሪቬሽን ምንድነው ብለናል? ኢት ኢዝ ስሎፕ ነው ብለናል አይደለም? ስሎፕ ነው። ስሎፕ ኦፍ ምንድነው? ታንጀንት። ስሎፕ ኦፍ ታንጀንት ነው አለን። ስሎፕ ኦፍ ታንጀንት ከሆነ ይሄኛውን ምን መሆን አለበት? ግራፋችንን ምን ስንት ቦታ መንካት አለበት? አንድ ቦታ ብቻ ነው መንካት ያለበት። ምክንያቱም ታንጀንት ማለት ግራፋችንን ምን ቦታ የሚቆጥር ነው? አንድ ቦታ ብቻ ምን ተች የሚያደርግልን ላይን ስለሆነ ማለት። ስለዚህ ዴሪቬቲቭ ስናደርግ ሁሉ ጊዜ ምንድነው ማድረግ ያለብን? አንድ ቦታ ብቻ ነው ተች አድርገን ማለት የዛን ላይን ነው ምንሰራው ስሎፕ ምንሰራው ማለት። ተመልከቱ አሁን ምንድነው ዴሪቬቲቭ ምንድነው? ስሎፕ ነው። ሜጀር ኦፍ ሬት ኦፍ ቼንጅ ነው አይደለም? ስለዚህ ዴሪቬቲቭ ምንድነው ብለናል? ሬት ኦፍ ቼንጅ ነው ብለናል። እና ደግሞ ስሎፕ ኦፍ ታንጀንት ነው ብለናል። ስለዚህ ይሄንን ምን የሚያደርግልን? ሁለቱን ኮንዲሽን የሚያሟላልን ሬት ኦፍ ቼንጅ ማን ነው ካለን ኢንስታንቴኒየስ ሬት ኦፍ ቼንጅ ነው። ስለዚህ ሁሉ ጊዜ ማለት ነው ኢንስታንታኒየስ ማለት ኤክሳችን ኦልሞስት ምንም አይነት ሙቭመንት ኖቲስ አላደረግንበትም እንደማለት ነው። ኤክሳችን ወይም የቫሪያብላችን ላይ ማለት ነው ኦልሞስት ምንም አይነት የስ ቼንጅ አለ፣ ነገር ግን በጣም ቬሪ ስሞል የሆነ ምንድነው እኛ ስንሰራው ማለት ነው ኦልሞስት ኔግሌክት ማድረግ የምንችለው ምንድነው ለውጥ ነው ያለው። ለዛ ነው አንድ ቦታ ብቻ ተች አድርጎ ምን ያደርጋል የሚያልፈው ማለት ነው። ስለዚህ እዚህ ጋር ምንን ካልኩሌት እናደርጋለን? ኢንስታንታኒየስ ሬት ኦፍ ቼንጅን ካልኩሌት እናደርጋለን። ኢንስታንታኒየስ ሬት ኦፍ ቼንጅ ወይም ስሎፕ ኦፍ ዘ ታንጀንት ላይን። ኢንስታንታኒየስ ሬት ኦፍ ቼንጅን ካልኩሌት አደረጋችሁ ማለትም ሊሚት ኦፍ ኤክሳችን ሊሚት ኦፍ ኤች አፕሮች ቱ 0 አይደለም? ኤች አፕሮቻችን ቱ 0 ኤፍ ኦፍ ኤክስ ፕላስ ኤች ፕላስ አይደለም ኤፍ ኦፍ ኤክስ ማይነስ ነው እንጂ ሶሪ ማይነስ ኤፍ ኦፍ ኤክስ ኦቨር ኤች የሚሆነው ይሄ ሊሚት
ወይም ይሄኛው ኢንስታንቴኒየስ ሬት ኦፍ ቼንጃችን ምንድነው የሚሆነው? ኢት ኢዝ ዘ ስሎፕ ኦፍ ዘ ታንጀንት ላይን ወይም ምንድነው ዴሪቫቲቫችን ነው ማለት። ዴሪቫቲቫችንን እንደዚህ አድርገን ካልኩሌት ማድረግ እንችላለን። ሌላኛው ኢንስታንቴኒየስ ሬት ኦፍ ቼንጅ ደግሞ ምንድነው? አቨሬጅ ሬት ኦፍ ቼንጅ። አቨሬጅ ሬት ኦፍ ቼንጅ ደግሞ ምንድነው? ኢት ኢዝ ዘ ስሎፕ ኦፍ ዘ ሴካንት ላይን። የሴካንት ላይናችን ምንድነው? ስሎፕ ነው ማለት ነው። ማለትም እዚህ ጋር ማየት ትችላላችሁ። እንደዚህ ያደረገውን ላይናችን የሴካንት ላይናችን ምንድነው ስሎፕ ማለት የሴካንት ላይናችንን ስሎፕ ካልኩሌት ያደረግነው ምንድነው እንደዚህ ነው ማለት የሴካንት ላይናችን ስሎፕ ይሄን ይመስላል ማለት ለኤግዛምፕላችን ነው። ስለዚህ ለሴካንት በምንሰራበት ጊዜ ምንድነው አቨሬጅ ሬት ኦፍ ቼንጅ እንሰራለን ወይም ስሎፕ ኦፍ ዘ ሴካንት ላይን እንላለን። ኢንስታንቴኒየስ ሬት ኦፍ ቼንጅ ደግሞ የምንሰራበት ከሆነ ምንድነው ዘ ስሎፕ ኦፍ ዘ ታንጀንት ላይን ወይም ምንድነው ዴሪቫቲቫችን ብለን ማግኘት የምንችል ይሆናል ማለት እዚህ ጋር ማየት ትችላላችሁ። አቨሬጅ ሬት ኦፍ ቼንጃችን ለማን ነው? ለስሎፕ ኦፍ ዘ ታንጀንት ላይን ማለት ነው። ሌላ ግራፎቻችንን በምናይበት ጊዜ መርሳት የሌለብን ኮንሰፕቶቻችን ማለት ነው ኮንቲኒቲ እና ዲፈረንሺዬቲቢሊቲ ማለት ምንድነው? ኮንቲኒየስ ፋንክሽኖቻችንን ማለት ነው የግራፎቻችንን ኮንቲኒየስ ለማለት ምን ማለት አለብን ብለናል? ስሙዝ የሆነ ከርቭ ነው። ምንም አይነት ምን የላቸውም ስሙዝ ከርቭ ነው። ስሙዝ ከርቭ ናቸው ብለናል። ስሙዝ ከርቭ መሆን ብቻ ሳይሆን ምንድነው ኖ ሆል ኦር ብሬክ የላቸው ማለትም አንዲፋይንድ የሚሆን ፖይንት የላቸውም። ስለዚህ ልክ ስዕላችንን ስንስል እስክሪብቶቻችንን ከወረቀት ሳናነሳ ምን ማድረግ እንችላለን? መሳል እንችላለን። ምን ከሆነ ፋንክሽናችን ኮንቲኒየስ ከሆነ ማለት ነው። ዲፈረንሺየብል ለማለት ግን ማለት ነው ሁሉ ጊዜ ምንድነው ኢንስታንቴኒየስ ሬት ኦፍ ቼንጅ ኤግዚስት ማድረግ አለበት ወይም ሊሚት ኦፍ h approach to 0 f of x plus h minus f of x over h ምን መሆን አለበት? ዲፈረንት ፍሮም 0 መሆን አለበት። ከዜሮ መለየት አለበት። የሆነ ቫልዩ ማግኘት አለብን ማለት ነው። ምን ለማለት? ዲፈረንሺየብል ለማለት ማለት ነው። ሁለቱም አዎ የፋንክሽናችን ስሙዝ መሆናቸውን ይገልጹልናል። ነገር ግን ዲፈረንሺየብል ማለት ከኮንቲኒቲ አንድ ስቴፕ ምን ያለ ነው? ጠንከር ያለ ኮንዲሽን ነው። ስለዚህ ማለት ነው ኮንቲኒየስ ፋንክሽኖች ምን ሊሆኑ ሁሉም ኮንቲኒየስ ፋንክሽኖች ዲፈረንሺየብል ሊሆኑ አይችሉም። ነገር ግን ማለት ነው ኦል ዲፈረንሺየብል ፋንክሽንስ ምንድናቸው? አር ኮንቲኒየስ ምንድነው? የኮንቲኒቲ ምንድነው? አንድ ስቴፕ ፈርዘር የሄደ ምንድነው? ኮንዲሽን ነው ማለት ነው። ስለዚህ ኦል ዲፈረንሺየብል ፋንክሽንስ አር ምንድናቸው? ኮንቲኒየስ ናቸው። ዲፈረንሺየብል ነው ካልን ፋንክሽናቸው ወይም ዲፈረንሺዬሽን ወይም ዴሪቬቲቮቻችንን ምን ማድረግ እንችላለን? ካልኩሌት ማድረግ እንችላለን። ያሃ ካልኩሌት ያደረግነው ደግሞ ዲፈረንት ፍሮም 0 ነው ካለን ወይም ዲፈረንት ፍሮም 0 መሆን አይጠበቅበትም። ምንድነው? ኤግዚስት ካደረገ ዲፈረንት ፍሮም ሳይሆን ኤግዚስት ካደረገ ዜሮ ኢዝ ቫልዩ ነው አይደለም? ዜሮ ቫልዩ ነው። ዜሮ ከሆነ ቫልዩ ከሆነ ማለት ነው ዋና ቫልዩ መሆን ብቻ ነው የሚጠበቅበት። ቫልዩ አለን ካልን ኤግዚስት ካደረገ ምንድነው? ዲፈረንሺየብል ኮንቲኒየስ ለመባል ግን ምን መሆን አለበት? ብሬክ እና ሆል ብቻ ነው ላይኖር የሚገባው። ምን ይሆናል? ስሙዝ ከርቭ ናቸው። አዎ ከርቭ አላቸው። ነገር ግን ምን ሊኖራቸው ይችላል? ሻርፕ ኮርነር ሊኖራቸው ይችላል። ሻርፕ ኮርነር ኮንቲኒየስ ፋንክሽኖች ሻርፕ ኮርነር ሊኖራቸው ይችላል። ለምሳሌ ምንም ማየት ትችላላችሁ f of x equals to absolute value of x አችን ወይም absolute value ፋንክሽኖቻችንን ማየት እንችላለን። ግራፎቻቸውን ስንመለከት ምንድነው ኮንቲኒየስ ፋንክሽኖች ናቸው። ማለትም ምንም አይነት ብሬክ እና ምን የላቸውም ሆል የላቸውም። ነገር ግን ምንድናቸው? ዲፈረንሺየብል ግን ልንላቸው አይደለም። ዲፈረንሺዬሽን ግን ዴሪቬቲቭ ግን ምን የላቸው። ስለዚህ ማለት ነው not all continuous functions are differentiable። ኮንቲኒየስ ነው ስለዋለን ፋንክሽናችን ዲፈረንሺየብል ነው ማለት አንችልም። ነገር ግን ዲፈረንሺየብል ነው ካለን ወይም ዴሪቬቲቭ አለው ካለን ግን ያ ፋንክሽናችን ግን ሁሉ ጊዜ ምንድነው ኮንቲኒየስ ነው ማለት ነው። ስለዚህ እንደዚህ አድርጋችሁ እነዚህን ሪሌሽንሺፖቻችንም ስለ ፋንክሽን ምን ማድረግ ትችላላችሁ? ማጥናት ትችላላችሁ ማለት ነው። ስለዚህ ምን ታደርጋላችሁ? አሁን የሚሰጣችሁን ኤክሰርሳይዝ ፕራክቲስ ታደርጉና ወደሚቀጥለው ሴክሽናችን ደግሞ አብረን የምንሄድ ይሆናል ማለት ነው።